ላገባ ነበር ከአንዲት ልጅ ጋር ተስማምተን። መብሩክ ማሻአላህ አለይክ። መቼ ነው ሰርግ የምትጠራ? እዚህ ቲክቶክ ነው የምታገባው ላይፍ ላይ ኢንሻአላህ ከተሳካ እና ምንድነው በመሀል ያጋጠመኝ ችግር ኡስታዝ፣ ብሔራችን ይለያያልና ስሙን መጥራት አልፈልግም። የሷ ብሔር ግን አንድ አዳ አላቸው ማለት እንትን ያለ ማለት ነቢያችን አለይሂ ሰላቱ ሰላም የሰማሁት ሐዲስ ሴት ልጆቻችሁን ገርዟቸው፣ በምትገርዟቸው ጊዜ ግን ለባሎቻቸው ስሜት እንዲኖራቸው አድርጋችሁ ገርዟቸው የሚል ሐዲስ ሰምቻለሁ። ስህተት ነው። هذا كذب وافتراء على رسول الله صلى الله عليه وسلم በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ ውሸት ነው። ቀጥል ጥያቄ። ስለዚህ ሲገርዟቸው ይህንን እንትን እንደ ማስረጃ አድርገው ነው ነገሩኝ። የሰማሁትን ሙሉ በሙሉ የሚገረዘውን ትርፍ ስጋ ያነሱባቸዋል። ለዛም ለባሎቻቸው ምንም አይነት ስሜት የላቸውም እና በዙሪያ ያሉ ሰዎችን ኡስታዝም እንደዚህ ተመሳሳይ ነገራቶች አሉ። እነዛን ብሔሮች አግብተው ሻህዋ ላይ ያለመገናኘት፣ ፍላጎት ያለመኖር፣ ጅማ ላይ ጭራሽ አይጣጣሙም። በዚህ ምክንያት ወልደው ሳይወልዱ ለፍች ተዳርገዋል። እኔም የማውቃቸው በተግባርም ጠይቃቸው ያን መልስ ደግሞ መልሰውልኛል። ጭራሽ ተገቢ እንዳልሆነ ዘርን መሰረት ያደረገ ሳይሆን ነገር ግን ትዳር እስቲቃማም እንዲኖረው ተግባብቶ ለመኖር የግድ እስቲቃማ እንዲኖረው ያ ነገር መስተካከል አለበት። ስለዚህ የራስህን ብሔር ብታገባ የተሻለ ይሆናል የሚል ምክር አሉኝ እና በምክርም እንደተለኛ አንዳንድ ነገር ኢስላም የጋብቻን ሚዛን ያደረገው ዘርን አይደለም፣ ብሔርን አይደለም። ምንን ነው ከተባለ ለአላህ ፈሪ የሆነች አላህን ዲን ያላትና አኽላቅ ስነ ምግባር ያላትን ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት። እንዳም በዘር የሚጋቡ ሰዎችን እነዚያን ትኩረት አልሰጧቸውም። قال النبي صلى الله عليه وسلم تنكح المرأة لأربع لمالها ولجمالها ولحسبها ولدينها فاظفر بذات الدين تربت يداك. وقال عليه الصلاة والسلام إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች ሴት ልጅን ለአራት ነገር ብለው ያገቧታል አሉ። እንግዲህ የሰዎችን ምርጫ ሚዛናቸውን ሊገልጽ ነው። አሁን የእርሳቸው ምርጫ ግን ከአራቱ አንደኛው ነው። ሰዎች ሴት ልጅን ለአራት ብለው ያገባሉ አሉ። አንደኛ ለብሯ ብሎ የሚያገባል አሉ። የለም ዛሬ ሀብታም ናት ብሎ ብሯን አይቶ የሚያገባል። መጨረሻ ላይ የተጣላ ቀን ኩርት ፌስታላና ሲዛ ታስወጣል እስከ ቤት ሀብታም ናት ብሎ ብሯን አይቶ ያገባል ምናምን። እዛ ልክ ስትጣላ ከቤቷ ያላ ንካው ቀይ ታበራለች። እሺ ለባሏ ብሎ የሚያገባላ ለብሯ ብሎ የሚያገባላ ነው ነብዩ ሰለላሁ ዐለይሂ ወሰለም አንደኛ። ሁለተኛ ወሊ ጀማሊሃ ለውበቷ ብሎ የሚያገባላ ነው አለ አይደል? እቺ ተክለ ሰውነቷ ሲያምር ቆንጅዬ ነች ውበት አላት ብሎ የሚያገባላ ሙሉ ዓላማው እሱ ብቻ ሆኖ ለማለት ነው። እሺ እንደዛ ብሎ የሚያገቡት ሰዎች አሉ። ቆንጆ አታግቡ እያሉ አይደለም ነብዩ ሰለላሁ ዐለይሂ ወሰለም፣ ግን ያን ትልቅ መስፈርት እሱን አታድርጉት ነው። ዲን እና አኽላቅ ከሌላትን ትሰራላለች ውበት ቢኖራት። ቦታቸዋል ውበት ረጋፊ ነው፣ አላቂ ነው። ያው ውበት ሲያልቅ ሌላ ነገር ሀሳብ ሊቀየር ይችላል። ሌላ ምን አሉ? ወሊ ሐሰቢሃ ለዘሯ ብሎ የሚያገባላ አሉ። እቺ ጀግና ዘር ነች ወይም እንትን ዘር ነች እየተባለ የሚያገባ ሰው አለ። አራተኛ ምን አሉ? ወሊ ዲኒሃ ለዲኗ ለሃይማኖቷ ብሎ የሚያገባ ሰው አለ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ምርጫቸውን አስቀምጡ። መጨረሻ ላይ ምን አሉ? ፈዝፈር ቢዛቲ ዲን የዲን ባለቤት የሆነችውን አግባና ምረጥና እድለኛ ሆናሉ። አያችሁ፣ ገንዘብ ያላትን ብታገባ ገንዘብ አላቂ ነው። ውበት ያላትን ብታገባ ውበት ረጋፊ ነው። ዘር ያላትን ብታገባ ዘር ከአላህ ዘንድ ቦታን አያሰጥም። ዲን ያላትን ብታገባ ግን በሁለቱም ዓለም የአማረን ህይወት ትኖራለህ። ዲን ማለት ጌታዋን አላህ ሱብሓነሁ ወተዓላ ያዘዛትን የምትገብር ከለከላትን የምትርቅ በቻለችው አቅም ደግና መልካም የሆነች ልጅ ማግባት ስነ ምግባር ያላት። ምናልባት አንተ ብትወጣ ከቤት ቤት ውስጥ ልጆችህ በጥሩ ሁኔታ ያድጋሉ።
እንዳጠቃላይ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት። እና ልጅቱ የፈለገ ዘር ትሁን እንዳም ነብዩ ሰለላሁ ዐለይሂ ወሰለም ሩቅ የሆነ ዘሮች ያገቡ ነበር፣ ችግር የለውም። ያ አይደለም ሚዛኑ ገብታችኋል። ስለዚህ ዘርን መስፈርት አድርጋቸው ትዳራቸውን አትገንቡ። የትኛውም ዘር ትሁን ዘር ሚዛን አይደለም። ሚዛን ምንድን ነው ከተባለ ጌታዋን አላህን የምትፈራ የሆነች መልካም ልጅ ማግባት ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት ሰው መጥቶ ትዳር ቢጠይቃችሁ ልጃቸው ለትዳር ቢጠይቅ ዳሩት አሉ። ዳሩት። ስለዚህ ዲንና ስነ ምግባር ነው፣ አኽላቅ ነው መስፈርቱ። وجاءت امرأة إلى النبي صلى الله عليه وسلم وقالت يا رسول الله إني أريد أن أتزوج فبماذا تنصحني؟ فقال لها النبي صلى الله عليه وسلم إن وجدت رجلا صالحا فتزوجي. አንዲት ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣች። አንተ የአላህ መልእክተኛ ሆይ እኔ ላገባ ፈልጋለሁ፣ ምን አይነት ባል እንዳገባ ይመክሩኛል እርሶ ብላ ስትጠይቅ በአላህ ዲን ላይ ቀጥ ያለን መልካም ሰው ካገኘሽ አግቢ አላት። የነብዩ ሰለላሁ ዐለይሂ ወሰለም መስፈርት ይሄ ነው፣ የሙስሊም መስፈርት ይሄ ነው። ዲን ያላትና አኽላቅ ስነ ምግባር ያላት እስከሆነች ድረስ ዘሯ ከየት የሚሆን እሱን አትመልከቱ። ገብታችሁ አይደል? ያ ነው። ሌላ ውበት ምናምን የሚለው ነገር አትምረጡ እያሉ አይደለም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እሱን ትልቅ መስፈርት አታድርጉት እያሉ ነው ውበት እና ያ ነው። እሺ ሌላ ጥያቄ አለ? ሄሎ ሆነሽ ፈታሽና እዛው ሳትወልጂ ነብሰ ጡር ሆነሽ እዛው እንዳለ ተመለሰ ወደ ቤት፣ እቃውን ይዞ ተመለሰ። ከነቃ ነበር የኮበለለው። ለማንኛውም ቤቱ ያንቺ ነው ማለት ነው። ሴት ልጅ ቤት ኑሯት ካገባህ ይሄ ነው በቃ ዋጋ። ፌስታለን አራኔ ልሰጥቻለሁ፣ አካፍያለሁ፣ የምር አካፍያለሁ። ጥዬ ነው የወጣሁት። እሱ ልጅ አይደለሽም ብሎ ማለቱ እስካሁን አንደዋወልም ምናምን 5 ዓመት አካባቢ ሆነ፣ አልደውልለትም። ያለኝንም ሀቅ ተወጥቼ አላቅም። እሱም እንደዛው ሙታለች አለች ብሎ አይጠይቅም። እሱ ልጅ አይደል ልጅ ሆና ሳለች አንዲትን ሴት ልጅ ወይንም ወንድ ልጅ አይደለም ብሎ መናገሩ ይሄ ስህተት ነው፣ ወንጀል ነው። መካር ተገቢ አይደለም። ነገር ግን እስኪ ከእናንተ ይቅርና እናንተ ሄዳችሁ ወርዳችሁ ይቅርታ ጠይቋቸው ወላጆቻችሁን፣ እነሱ ቢያጠፉም እንኳን ማለት ነው። ራሳችሁን ከወላጆቻቸው ጋር አታለካኩ። እናንተ ዝቅ በሉና ይቅርታ ጠይቋቸው። በቃ ገብታችኋል። እነሱ ስለ ዲን እውቀት ባይኖራቸው ነው ልጁን ልጅ አይደለሽም ብሎ አንቺ ግን ስለ ዲን እውቀት አለሽ። ስለዚህ አንቺ ወረድ ብለሽ ሄዳሽ አባዬ እንታረቅ፣ በቃ ያለፈው አልፏል፣ አውፍ እንባባል በይና ታረቁ። ይሄ ነው የሚበጃው። እሺ ኢንሻአላህ። ሁለተኛ ጥያቄ ደግሞ በትዳሬ ዙሪያ ጭራሽ አግብተሻል? 2 ልጆች አሉኝ አልሐምዱሊላህ። ማሻአላህ መብሩክ። እሺ ጥያቄ አገር ስገባ አስገባቸዋለሁ አንተ ጋር ቁርአን እንዲቀሩ እያቀራሁ ነው። ኢንሻአላህ ዱአ አድርግልኝ፣ አላህ በሂዳያ ያሳድግልኝ። ደጋን መድረሳ ታስገባቸው አላህ ያሰካልሽ። እሺ ገብተዋል ኢንሻአላህ። እና ትዳሬ ደግሞ በዚሁ ዙሪያ እንደዚሁ ከቤተሰብ ጋር ሆኜ እያየ ተፋታን። የመጀመሪያዋን ወልጄ ሁለተኛዋን ነፍሰ ጡር እንደሆንኩኝ ፈታሁኝ አለና ተፋታን። በኋላ ላይ ተመለሰና መመለስ ፈልጋለሁ ወደ ቤቷ መልሱልኝ አለና ተመለስ። ግን ረጃቱ ይበል አይበል አላቅም። ረጃቱ ብዬ ቤት ወንድ ልጅ ይቅር ብሎ እቃውን ወደ ቤት ተመለሰ፣ ኒካው እንዴት ተመለሰ ነው ምናምን የሚባል እንትን ያንን የራሴ እህቶች ምናምን ሲሉ ሲሰማ ተመለሰና ገባ። ልጅቱ ተወለደች። ኒካ ይኑረው አይኑረው ከተወለደች በኋላ ረጃቱ ማለት ነበረበት ወይስ እዛው ላይ ልክ ወደ ቤት ሲመለስ ይመለሳል ኒካው? እዚህ ላይ ግልጽ አልሆነልኝም። ዚና ሰርቻለሁ ወይስ አልሰራሁም የሚባለውም ነገር እንትን እያለኝ ስለሆነ። እሺ ከፈታሽ ከምን ያክል ጊዜ በኋላ ነው የተመላለሳችሁት? የ3 ወር ነፍሰ ጡር ሆኜ ነው ሁለተኛዋን ልጄን የተፋታ ነው። ግን ፈትቻለሁ ሲል ነፍሰ ጡር መሆኔን አልተናገርኩም። እኔም እርግጠኛ አልሆንኩበትም ነበር። ነፍሰ ጡር ሆነሽ ፈታሽና እዛው ሳትወልጂ ነፍሰ ጡር ሆነሽ ተመለሰ? እዛው እንዳለ ተመለሰ ወደ ቤት፣ እቃውን ይዞ ተመለሰ። ከነቃ ነበር የኮበለለው። ለማንኛውም ቤቱ ያንቺ ነው ማለት ነው። ሴት ልጅ ቤት ኑሯት ካገባህ ይሄ ነው በቃ ዋጋ።
ፌስታልን ኧረ እኔ ሰጥቻለሁ፣ አካፍያለሁ፣ የምር አካፍያለሁ። ጥዬ ነው የወጣሁት። ኩርት ፌስታልን አንጠልጥለህ ነው የምታስወጣ። አንተ ቤት ሰርተህ ራስህ ነው ማስተዳደር ያለብህ። የተጣላችሁ ቀን ማሰላማ ነው የምትልህ። ቆይ ገና አለስቀደምጥ አንጠልጥለህ ኩርት ፌስታልህን እጅና እግርህን እያማታህ ትሄዳለህ። በቃ خلاص ራስህ አንተ ነህ ማስተዳደር ያለብህ። አላህ በቁርአን ላይ ሲናገር الرجال قوامون على النساء ወንዶች የሴቶች አስተዳዳሪዎች ናቸው ብሏል። ህይወት የሚያምረው እንደዛ ሲሆን ነው። ያታቻላ አደም አለይሂ ሰላምን አላህ ወደ ምድር ሲያወርደው አንተ ነህ የምታስተዳድረው ሚስትህን ብሎታል። ለመጀመሪያው ለሰው ዘር فقلنا يا آدم إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى قالوا آدم هوي ወደ ጀነት ሲያስገባቸው ማለት ነው። ይህ ሰይጣን ለአንተና ለሚስትህም ጠላታችሁ ነው። አደራ ከጀነት እንድትወጡ ምክንያት እንዳይሆናችሁ እንዳትታዘዙት እንዳትሰሙት አላቸው። ከወጣችሁ አንተ ትለፋለህ ትደክማለህና ነው። ጥረህ ግረህ ታበላለህ ሚስትህን አለ። አንተ ላይ ነው ይሄ ኃላፊነትና ብሎታል። ስለዚህ እሱ ነው ያንን ኃላፊነትና መውሰድ ያለበት። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ሰውየው هل لزوجاتنا علينا حقا يا رسول الله አላቸው። ሚስቶቻችን በእኛ ላይ ሐቅ አላቸው መብት አላቸው ብሎ ጠየቀ። نعم አሉ ነብዩ ሰለላሁ ዐለይሂ ወሰለም አዎ አላቸው አሉት። أن تطعمها إذا طعمت وتكسوها إذا اكتسيت ولا تضرب الوجه ولا تقبه وألا تهجرها إلا في البيت አሉት። ስትበላ ልታበላ፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት እያሉ ሁሉን ትዕዛዛት ነቢያችን ሰለላሁ ዐለይሂ ወሰለም ያንን ነገሩት ማለት ነው። ስለዚህ እሱ ነው። እሺ ቀጥል። ሁለተኛው እንደዛ እየኖርን እያለን ተፋታንና እዛ ጋር ላስኖረኝ ሲል ያው የሆነ መውጣት መግባት እንደዚህ መጥፎ ሱሳሱስ ነገሮች ውስጥ ገባና ፍች ጠየቅኩኝ። ተፋታን። ቤት ይገባኛል አለ፣ ቤትን አካፈልኩኝ። እቃ መልሶ ይገባኛል አለ፣ እቃም አካፈልኩኝና አላኖረኝ አለ። ከተፋታን በኋላ ይመጣል ይሄዳል። እንደዚህ መጥፎ መንፈስ ላይ በሆነ ሰዓት ይመጣል። ሌሊት 6 ሰዓት 7 ሰዓት እስከ 11 ሰዓት ጧት የውጭ በር እየቆረቆረ እያስቸገረኝ እንትን ሲል ከዛ ግዲ መውጣትን ፈለኩኝና ቤትንም እቃንም እንዳለ ጥዬለት ወደ አዲስ አበባ ልጆችን ይዤ ሄድኩኝ። ፕሮሰስ ጨረስኩኝ። ለህቴ ጥዬ መጣሁ ወደ ዱባይ። እሺ ተዘሰ አሁን ልጆቼን አለ አገባ፣ ቤት ውስጥ ሴት አስገባ፣ እቃውም ላይ እንዳለ ሁሉንም ነገር ያው ተጠቀመ። ምንም ይዤ አልወጣሁም። አሁን ተመልሶ ልጆቼን እፈልጋቸዋለሁኝ፣ ልጆቼን መውሰድ እፈልጋለሁ፣ አለበለዚያ ደግሞ ልጆቹ አዲስ አበባ እንድትቀመጡ ሆነው ትመለሽልኛለሽ አለ። ልጆቼንም አትወስድም። እህት አሳጥሪው ቅድም ከ5 ደቂቃ በላይ ነው የቆየ። አሁንም 10 ደቂቃ መጨረሻ ላይ ልጆቼንም አትወስድም። ወሎ ላይ አሁን ሰፈር ጥሩ አይደለም፣ ጦርነቱ ይበዛል። ልጆቼን እወስዳለሁ ካልክ እኔ ህይወቴን አጠፋለሁ። ልጆች ያሉበት ይቀመጡ። 3 ዓመት ይዣለሁ። ወጪም ምንም የተጠየቀው ነገር የለም። በቃ በነፃነት ልጆቼን ብቻ ተውልኝ ነው። ልጅ መከልከልና የኔ ህይወቴን አጠፋለሁ ማለትስ አትወስድም ብዬ ልጅ መከልከል እሱን ለኔ ኃጢአት ይሆንብኛል ወይ? ልጆችን አትወስድም ማለት እሱ አንቺ ያለሽው ውጭ ነው አይደለ? ልጆቹ የት ነው ያሉት? አዲስ አበባ ናቸው ከሲስተር ጋር። በምን ሁኔታ ላይ ናቸው ልጆቹ? ስለ ልጆቹ ዲናዊ ሁኔታቸውን የትምህርታቸውን ጉዳይ የሚያሟላላቸው አካል ያስፈልጋል። ይሄን ነገር የሚከታተልላቸው ገብታችኋል አይደል? አሁን እዚህ ቦታ ላይ ለልጆቹ የሚጠቅማቸው ነገር እሱ ያንን ነገር ኃላፊነቱን ወስዶ እንትን የሚል ከሆነ አንቺ በሌለሽበት ቦታ ከሆነ ለልጆቹ የሚጠቅማቸው ከሱ ጋር መሆኑ ከሆነ ወደ እሱ ጋር መሄድ አለባቸው። ግን ከኔ የኔ ናቸውና በቃ ከእህቶቼ ከእህቴ ጋር ይቀመጣሉ። ስለ ዲናቸውም ስለ ዱንያ ስለ እውቀታቸውም ምናምን እንዲጠቀሙ የማይሆኑበት ሁኔታ ላይ ከሆኑ እንደዛ መሆን የለባቸው ልጆቹ። እንዳጠቃላይ እሱ ወስዷቸው ሊያቀራቸውና ስለ ዲናቸውም ሆነ ስለ ሃይማኖታዊ ትምህርታቸው ስለ ዱንያዊ ትምህርታቸው እንዲሁም ደግሞ ለእነርሱ የሚጠቅማቸውን ነገር የሚያሟላበት ሁኔታ ላይ ሊያደርጋቸው ከሆነ ለእሱ መስጠት አለብሽ እህት። የአንቺም ልጆች ናቸው እሱም ጋር ቢሆን ራሱ ማለት ነው። ከእሱ ጋር ሄዱ ማለት በቃ ወሰደብሽ ማለት አይደለም። እህትሽ ጋር ሆነው ደግሞ ከዚያ በላይ የሚሆኑ ከሆነ ይሄን ተመካከሪና ከእሱ ጋር የምታደርገው ነገር ይሆናል። እሺ እሺ፣ አመሰግናለሁ። ጀዛከላህ ኸይር።
ሱራ 3:34 ሚስት ምታ ይላል። የቁርአን ቃል ነው። ሚስት ምታ የሚል ደግሞ የሰይጣን ቃል እንጂ የፈጣሪ ቃል አይደለም። ሚስትን ግደል። ስለዚህ ቁርአን የሰይጣን ነው። እሺ ሴቶችን ግደል የሚልስ የሰይጣን ቃል ነው አይደለም? ሌላ ብቻ የሰይጣን ቃል ነው። አይዋ እግዚአብሔር ሰይጣን ነው ማለት ነው። አንደኛ ሳሙኤል ምዕራፍ አሳየን። አሳያለሁ። አንብብ። አሳያለሁ። ልብ በሉ። ሴቶችን ምታ የሚል ግደል የሚል የሰይጣን ቃል ነው ብሎናል። እግዚአብሔር ሰይጣን መሆኑን መሰከረ። አሳየን። አብሽር እንዳፈራ በጌታ ስም አወጣዋለሁ። ቅዱስ ቃልን አንብብላችሁ ያው አንደኛ ሳሙኤል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉን፣ አህያውን ግደል ይላል እግዚአብሔር። ያ ሰላም ሴቶችን ግደሉ ያለ ሰይጣን ነው ብለህ ታዲያ ለኃጢአተኛ ህዝብ እኮ ነው እንጂ ሚስት ለህዝብ እኮ ነው እንዴ? ሚስት አላለም እኮ እዚህ ህዝብ እኮ። ቆይ ምን ነበር ያልኩህ? ሴቶችን ቆይ ተረጋጋ። ኖ ሚስትህ እኮ ነው ያልኩህ። ሚስትህ ነው ያልኩህ። ቀስ በላት አትበርብር። ሴቶች አዳምጥ፣ ረጋ በል። ሴቶችን ግደሉ የሚል ጠቅላላ ህዝብ እኮ ነው ያለው። ይሄ እኮ እንዳውም ጨመርክልን። አማሊቅን ጠቅላላ ህዝብ ነው እኮ እንዳውም ጨመርክልና። አየህ አይደለ? አዳምጥ። ጠቅላላ ህዝብ ነው እንዴ? አታዳምጥም እንዴ? እየሰማሁ እኮ ነው። እየሰማህ አይደለም፣ አውቀህ ነው። አዳምጥ። ሴቶችን ግደሉ የሚል አምላክ ሰይጣን ነው ወይ አልኩህ። አዎ ሰይጣን ነው አልከኝ። እግዚአብሔር እዚህ ጋር ሴቶችን ግደሉ ብሏል አላለም? መለስ። ይርጋለም ይርግነት ረጋሳ ዝም አልክ። እኛም ደንግጠናል። ሴቶችን ህፃናትን ግደሉ የሚል አምላክ ላኢላሃ ኢላላህ። ይርጋለም ወጥቷል። ወላሂ በራሱ ጊዜ ነው ወጣ። ደንግጧል። የደነገጠው ህፃናትን ግደሉ እግዚአብሔር። እሱ ወንድሜ አህለን አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሚስት ራሱ ለምን አትሰጠውም? ዘዳግም 13:6 ላይ ሚስት ራሱ ሰጠው። መርሐባ ወጣ ልጅ ወጣ እንጂ ጥሩ ነው። እሺ ይቻላል፣ ተናገርሽ። ሙስሊሞች ማለት ነው። እሺ ቀጥሉ። እኔ ልቀጥል። ብዙ ስለማለሁ። እሺ አሁን ባነሳው ልጁ ላይ ሱራ 4:34 ሚስት መምታት ይቻላል በእስልምና? ሚስት መምታት ይቻላል? ሚስት ነው ያልኩት ግን ያ ምን ካደረገች እኮ ምንም ታድርግ መምታት ይቻላል? ምንም ታድርግ አይደለም። እሺ አዳምጪ ላስረዳሽ። እሺ ልክፈተውና በስልክ ጋር ኦኬ። ሚስትን መቶ ይላል? አዎ። ማንኛውንም ሚስት መምታት ይቻላል? ሚስት ነው ያለው። እንግዲህ አንተ ሚስት ካለ መምታት ትችላለህ እያለ። በጣም ጥሩ ልብ በሉ። አንተ አንድ ሰው አንድ ወንድ ሚስት ካለው መምታት ይችላል ያንን እያለች ነው። እንደሱ ቢሆን አሳየን። ግብች እሺ በትልቅ አንድ ሰው ዝም ብሎ ሚስቱ መምታት ይችላል። ተመልከቱ። ወንድ ተፈጠረው እኮ ሴትን ለመደብደብ ነው። ስልክ ብዙ ስለማይታይ ይቅርታ። ወይ መክፈት የምትችሉ ካላችሁ ክፈቱ። ግን ከፍቻለሁ። ከታያችሁ ነው። ሁሌ ስለምናቀርባችሁ
ላንቺ እሺ ካሜራ ያብዝ አይደለም ላንባ ወንዶች በሴቶች ላይ ቆማ አሳዳሪ ናቸው። አላህ ከፊላቸው በከፊሉ ላይ በማብለጡና ወንዶቹ ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዥ፣ አላህ ባስጠበቀው ነገር ሩቅ ጠባቂው ናቸው ይልና እነዚያ ማመጻቸው ብትፈሩ ምን ማመጻቸው ብትፈሩ ገስጻቸው። አልጨረስኩም። አንድ አሁን እዚህ ጋር አላጠፉም፣ ግን ብትፈሩ ነው የሚለው። ልታብራሪ ነው እኮ የተጻፈው እኮ ነው የተጻፈ አይደል? አራኔ ማብራራው ሙስታዝ አሁን እዚህ ጋር ምናምን የሚያልህ ማመጻቸው ብትፈሩ ይላል አይደል? አሁን እዚህ እኮ ታረሳ አዳምጪ። አንቺ ምንድን ነው ያልሽው? አሁን አንተ ማንኛውም ሰው ሚስቱ እኮ ጨርሼ ላንበው፣ ችግር የለውም። አንብብሽ። አልጨረስኩም እኮ ልታብራሪ ስለነበር ነው። ምን ይላል? አምፀው አይደለም ግን ማመጻቸው ብትፈሩ። ኧረ እባክሽ የሆነ ጥርጥር ካለው ማለት ነው። ብትፈሩ ይልና አይ የተጻፈው ነው፣ ምንም አያሳፍርም እኮ ማመጻቸው ብትፈሩ ምቷቸው፣ ገስጻቸው ይልና በምኝታም ተለዩዋቸው። ለምን ማመጻቸው ብትፈሩ ማለት ነው። ከምኝታ ትለያላችሁ፣ ከዛ ደግሞ ተለያቸው ይልና ሳካሳት አድርጉ የሚለው ቅንፍ ውስጥ ነው። ምቷቸው አረሰጥ ምቷቸው ይሄ አምፀው ራሱ አይደለም ግን አንተ አሁን ሚስት ካለች ማመጿት ብትፈራ ምታት ይልሃል፣ ከምኝታ ተለያት ይልሃል። እንደሱ ብሎ የተረጎመልሽ አላመፀችም። ሲጀመር እዚህ ማን እንደሱ ብሎ የተረጎመልሽ እኮ ቁርአን ይላል ማመጿ ብትፈሩ፣ ማመጻቸው ብትፈሩ ነው የሚለው። አንቺ አብራራሽውን ማን ያብራራሽ? ቁርአኑ ተጽፏል። ማመጻቸው ብትፈሩ ነው የሚለው። አምፀው አይደል? አንቺ እያልሽ ነው እየተጻፈው ነው ያነበብኩት ያለ ቃል ማለት ነው እኮ። ላብራራልሽ አዳምጪ። እዚህ ጋር አምፀዋል አላመፀውም ኡስታዝ? እባክሽ አዳምጪ። እኔ ደግሞ እናገር እድል ትሰጭኛለሽ? በቤቴ ላውራ ትፈቅጂልኛለሽ? አንድ ደቂቃ አውራ ችግር የለም ግን የተጻፈው ብቻ አብራራለን። ሌላ ምናምን ያልፈልግም። እንዳንቺ ከራስን ጨምሮ እሺ አዳምጪ። አንደኛ በቅንፍ ውስጥ ነው ያለው አልሽ። እሱ ሳካ ሳታደርሱ የሚለው ማለት ነው። ይህ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አስተምረውታል ወይም ራሳቸው ሐዲስ ላይ ተናግረውታል። እሺ በቅንፍ እንትን ቅንፍ ውስጥ ያለው አረብኛው ላይ ታሳይኛለች። ችግር የለውም። ችግር ላውጣናቸው ነው የሚለው። ላውጣና ላሳይሽ። እንትን ቁርአን ብቻ አብራራለን ኡስታዝ፣ ይቅርታ ሐዲስ ላይ ታሳይኛለህ። ላሳይሽ እያልኩሽ እኮ ነው ሸጊቱ። ላሳይሽ አንቺ ቅንፍ ውስጥ ነው የለም እያልሽ ይሄን አጭበርበረሽ ስትጨ ነበር አይደለ? እኔ ታታድርጉኝ ጌታ ወይ ምናችሁ ነው? እኔ ታታድርጓት እኮ ቁርአን ብቻ አብራራለን። እሺ አዳምጪ። ነብዩ ሰለላሁ ዐለይሂ ወሰለም እኔ ጥያቄ ቅንፉ ላይ ረበ ፈጣሪ ቅንፉ ላይ ሳይሆን ጥያቄ እቺ ሴት የምትመታ ወይ ደግሞ እቺ ሚስት ሳታመጽ ለምንድን ነው ከምኝታ የሚለያትና የሚመታት? እሱ ስለፈራ ብቻ። አዳምጪ እያዳመጥኩ ነው። ቀጥል። ከኔ ሳይሆን በቃ ተፍሲር ነው አውጥቼ ላሳየሽ። እሺ ከኔ እንዳይሆንብሽ ትርጓሜው አውጥቼ ላሳየሽ። ቀጥታ እንድትመልስልኝ ነው የምፈልገው። ግን እቺ ሚስት ሳታጠፋ ለምንድን ነው የምትመታው ነው? ሙሉ ነው ማብራራልሽ ከመጀመሪያው ጀምሮ። አይ ቁርአን ብቻ ነው የምፈልገው። በኋላ ተፍሲር ታብራራልኛለህ። ግን እዚህ ቁርአን ላይ የአላህ ቃል ያው የተብራራ ስለሆነ ችግር የለውም። ምንም አደረጋቸው። ሰማችኋቸው? እንደዚህ ናቸው ክርስቲያኖች። ሪከርድ ያደረገች ስላለች እኮ ነው ሁሱ ወንድሜ፣ እንደዛ ነው ያደርጉት። በኋላ ትስተዋለች ማለት ነው። አዎ እንደዛ ነው ያደርጉት። አዎ ኦኬ። አምጥቶስ ሰዓት ይወጣሽ ላይ እንደገና ያመሽ ሪከርድ ብታረጊ ወጣሽ ነው እንዴ? ወላሂ እንደዛ ነው ያስጨበረብሩ መጣቸውና እነሱ እናንተ ለምን ትደክማላችሁ? መምህራቸው እኮ ሪከርድ እያደረገ ይወስዳል። ከዛ ይወስድ የለ እንዴ? የኔ ትምህርት እያዳመጠ እየተሰራ ቢቀሳችሁ ሁሴን እንዲህ አለ ዛሬ እያለ በየቀኑ አጀንዳ ይሰራላችሁ። እናንተ ለምን ትደክማላችሁ? እሱ እኮ ቪዲዮ ይቀርጽላችኋል። ተማሪ ነው፣ አንድ ተማሪ እሱ ነው ከእናንተ በላይ ቪዲዮ እየሰራ ሁሴን ዛሬ እንዲህ ብሏል። በወር 2-3 አጀንዳ በሬ ላይ ይሰራል። በዛ ይቸበችብባቸዋል። ከላይ ያሉት ይለቁብሻል። ምን ይሻላቸው? አንድ መማማር አይፈልጉም፣ ወላሂ ማወቅ አይፈልጉም።
ከመጀመሪያ ምን ብላ ገባች? አንተ ሚስትህን መደብደብ ትችላለህ አለች። መጨረሻ ላይ እንደገና ማመጻቸውን የምትፈሯቸውን አይነት ሴቶች ናቸው ብላ ራሷ እንደገና መለሰች። ይፈርቻለሁ ግን መጀመሪያ ሲሆን ማንኛውም ሰው ሚስት መደብደብ ይችላል። እንደዛ አይደለም፣ ለይቶ ነው የሚናገራቸው። ለማንኛውም ላስረዳቸው እየተናገረ ያለው الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا علينا كرم. إذا شاء ሁለት አይነት የሴት አይነቶችን ይህ ቁርአን አንቀጽ ይናገራል። አንደኛ መልካም ሚስቶች አሉ፣ ሁለተኛ ደግሞ መጥፎ ሚስቶች አሉ። ለፈቻው መጥፎ ሚስቶች አሉ። የመልካም ሚስቶችን አላህ ተናገረና እነዚያን ምንም ነገር ማድረግ እንደሌለብን ተናገረ። ነገር ግን ለእነዚህ ልጆች ምንድነው የሚሏቸው? ቀጥታ ሚስታቸውን መቱ ይላል ቁርአን ነው የሚሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን እንዳትመቱ እያሉ ያስተምራሉ። ሚስት መጥፎ ሴቶች አሉ አላህ ምንም ሳያደርጉ ነው አለች ሴትየዋ። ነብዩ ሰለላሁ ዐለይሂ ወሰለም አብራርተውታል። ቁርአንን ሐዲስ ይተረጉመዋል። ገብታችኋል አይደል? የቁርአን ቀዋዒድ ተፍሲር አንዴ ልንገራችሁ። አልቁርአን ይፈሰር ቢልቁርአን፣ ቁርአን በቁርአን ይተረጎማል። ልክ መጽሐፍ ቅዱስ በመጽሐፍ ቅዱስ ይተረጎማል አይደል? ለምሳሌ እናንተ ከብሉይ ኪዳን የሆነ ጥቅስ ታመጡና ይሄን አዲስ ኪዳን ይፈተዋል ትላላችሁ። ከዛሊክ ልክ እንዲሁ ቁርአን በቁርአን ይተረጎማል። ሁለተኛ መተርጎሚያ መንገድ ምንድነው? ቁርአንን ሐዲስ ይተረጉመዋል። ገብታችኋል? ይህ ነው። አሁን ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ምን ካደረገች ነው እቺ ሴት የሚለውን የሚገርማችሁ በባል ቤት ውስጥ ሌላ ወንድ አምጥታ ያለ ፈቃዱ ካስገባች ብለው ተናገሩ፣ ተረጎሙት። ገብታችኋል አይደል? ይሄን ሁሉን ነግራት ነበረ፣ ማዳመጥ አልፈለገችም ልጅቱ። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ራሳቸው ናቸው የተናገሩት። እኔ ከራሴ አይደለም ብተረጉምላችሁ። አንዲት ሚስት በቤቷ ውስጥ ሌላ ወንድ አምጥታ ያለ ፈቃዱ ካስገባች የዛኔ ነው የሚመታት ብለው ቃል በቃል ተናግረዋል። ከታቻለ አይደል? እንዲሁ በጥቃቅን ጥፋት እንኳን አይደለም፣ ዝም ብላ ስላጠፋች ምታት እንኳን አይደለም። እንደዛ ካደረገች ሴት ልጅ አይ ዝም ብሎ ባል ይለፋት ካላችሁ አላቅም፣ እናንተ ደዩስ ናችሁ ማለት ነው። ገብታችኋል አይደል? አንተ በቤትህ ውስጥ ሚስትህ ያለ ፈቃድህ አንድን ወንድ አምጥታ ብታስገባ የዛኔ ምን ታደርጋለህ? ፈታ በይ እንደፈለግሽ አምጪ ነው የምትላት? እንደዛ የሚል አምላክ ከሆነ ሚስትህን አሳልፈህ ለሌላ ሰው ስጥ እያለህ ነው ማለት ነው። ገብታችኋል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ሲቀጥል በቅንፍ ያለውንም እያስረዳሃን ነበር። በቅንፍ ያለውንም ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ቃል እንጂ እኛ ከራሳችን ሙፈሲሮች መጥተው ትርጉም አድርገው ያስቀምጡት አይደለም። እዚያም ላይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም መቷቸው የሚለውን ራሱ ضربا غير مبرح አሉ። ሐዲስ ላይ ያሳያቸዋለሁ። ነገር ግን ብታጠፋም እንኳን የማያሳምም ምት ነው የምትመታት አሉ። ያ ማለት እሷን የሚጎዳ መሆን የለበትም። አላማው መጉዳት ሳይሆን ከጥፋቷ ማረም ስለሆነ ማለት ነው። ልክ እናት ልጇን ለምሳሌ አምጥታ በለበቅ ትመታለች አይደለ? ለመጉዳት ነው ልጁን አይደለም። እንዴት ልጅህን ትደበድቢያለሽ አላትም አንድ ሰው። ከዛቻለ አይደለ? ያ ልጅ ከጥፋቱ እንዲታረም ነው። አሁንም እዚህ ጋር ያስቀመጠው ለመጥፎ ሴቶች ሶስት መንገድ ነው አላህ። መጀመሪያ ምከሯቸው ነው ያለው። ሚስት ያለ ባል ፈቃድ ሌላ ወንድ ብታመጣ ቤት ውስጥ ትመከራለች። ይምከራት ነው፣ ይገስጻት ነው። መክሯት ከተቀበለች አለቀ። ጫፏን መንካት አይችልም፣ መምታት አይችልም። እሺ ያ ምክሩ ካልጠቀማትስ ምታት ነው ያለው ቀጥታ አይደለም። የሚገርማቸው ወህጅሩሁነ ፊል መዳጂዕ አሉ። አላህ ሱብሓነሁ ወተዓላ ምን አለ? በመተኛ ቦታ አኩርፏቸው አለ። ሌላ ቦታ አይደለም። ጀርባውን ሰጥቷት የተኛል መተኛ ቦታ ላይ። ያ አንዳንድ የመገሰጫ መንገድ ይሆናል። አይታችሁ ከሆነ ቤተሰቦቻችን መክረውን እምቢ ካልናቸው አንተ ቀድሞ ልጅ አይደለህም ብላ እናታችን ታኮርፈናለች። እናቴ ተቀይማብኛለች ብሎ ያ ልጅ ከጥፋቱ ይመለሳል። አሁንም ልክ እንዲሁ ባል ሚስቱን በሚያኮርፋት ጊዜ ያኮረፈብኝ ምክንያት አለ፣ ያን ጥፋቴን ለምን አላስተካክልም ብላ እንድትገሰጽ ሁለተኛው መንገድ አስቀመጠ ኢስላም። ሶስተኛ ይሄ መከራትም አኮርፋትም ምንም አልጠቀማትም እቺ ክፉ ነገር ያደረገኝ ሚስት የዛኔ አደራ ሰውነቷን የማይጎዳ የሆነን ምት ያለው የዛኔ ነው። በቃ ዑለሞች ምን አሉ? አንሶላ ሊሆን ይችላል እዛው ጠቅለል አድርጎ እሷን ሊጎዳት በማይችል ነገር ወይንም ደግሞ ሲዋክ ሊሆን ይችላል አሉ።
አንሶላ ምን ያክል ይጎዳል? ሰውየው ጥምጣሙን ጠቅለል አድርጎ እንደዚህ ልብስ ነገር በዛቻ በሚያደርጋት የሚጎዳት ነገር አይደለም። ያ ነው። በጥቅሉ ደግሞ ልንገራቸው ነቢ ሰለላሁ ዐለይሂ ወሰለም በጥቅሉ ሚስቶቻችሁን አደራ እንዳትመቱ እያሉ ብዙ ቦታ ላይ ተናግረዋል። ገብታች አለ አይደለ? ነቢያችን ሰለላሁ ዐለይሂ ወሰለምን እናታችን አይሻ ስትገልጻቸው ብላለች? ቃለት ኡሙል ሙእሚኒን ረዲየላሁ ዐንሃ ማ ደረበ ረሱሉላህ ሰለላሁ ዐለይሂ ወሰለም እምረአተን ቀጥ ወላ ኻዲመን። የአላህ መልእክተኛ ሚስቶቻቸውን ጫፋቸውን መተው አያውቁም፣ አገልጋዮቻቸውንም መተው አያውቁም አለች። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ላ የድሪብ አሐዱኩም ዘውጀተሁ አሉ። አንዳችሁ አደራ ሚስቱን እንዳይመታት አሉ። አደራ ሚስቱን እንዳይመታ አሉ። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሆነ ሴት መታ ጠየቀቻቸው። ፋጢማ ብንት ቀይስ ትባላለች። ጃአት ፋጢማ ብንት ቀይስ ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለት ያ ረሱለላህ ኸጠበኒ ሰላሳ ሙዓውያ ኢብን አቢ ሱፊያን ወአቡ ጀህል ወኡሳማ ኢብን ዘይድ። አንቱ የአላህ መልእክተኛ ሆይ አለች፣ 3 ሰዎች ለትዳር ጠይቀውኛል፣ የትኛውን ላግባ ይምረጡልኝ ብላ አስመረጠቻቸው። አያቸው አይደለ? የመጀመሪያው ሙዓውያ ይባላል አለች። ሁለተኛው አቡ ጀህል ይባላል። ሶስተኛው ደግሞ ኡሳማ ኢብን ዘይድ ይባላል። የእርሳቸው ሰሃባ ናቸው፣ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ናቸው። ስለዚህ እቺ ሴት መጣችና ጓደኞቻቸው ናቸውና እስኪ ምረጡልኝ የትኛውን ላግባ፣ 3ቱም ለትዳር ጠይቀውኛል ብላ አማከረች። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏት? አማ ሙዓውያ ፈሰዕሉኩን ላ ማለ ለሁ አላት። ሙዓውያ አሁን ሊያስተዳድራት አቅሙ ስላልነበረው እሱ ድሃ ነው፣ አሁን ገንዘብ የለውም፣ እሱ አሁን ሊያስተዳድርሽ አይችልም አላት። ምክንያቱም አንድ ሰው እንደ እስላም ማስተዳደር ሳይችል ማግባት አይችልምና፣ አንደኛ እሱን። ሁለተኛ ማንን? አቡ ጀህም የሚባለውን። አማ አቡ ጀህም ፈደራቡ ሊኒሳ፣ አቡ ጀህም ደግሞ ሴት ይመታል፣ ስለዚህ እሱ ለትዳር አይሆንም አሉ። አያችሁ፣ ሚስትን መምታት ለትዳር ብቁ ካለመሆን መስፈርቶች መካከል አንደኛው እንደሆነ አስተማሩ ነብዩ ሰለላሁ ዐለይሂ ወሰለም። አማ አቡ ጀህል ፈደራቡ ሊኒሳ፣ ሴትን ይመታል። በሌላ ዘገባ ላይ ፈላ የضዑ ልዓሳ ዐን ዓቲቂሂ አሉ። ቅኔያዊ ንግግር ተናገሩ። ምን አሉ? እርሱ ከትከሻው ላይ በትሩን አያወርድም፣ ለባልነት አይሆንም አሉ። ከትከሻው ላይ በትሩን አያወርድም ማለት ሴትን ይመታል ማለት ነው። ሴትን መምታት ለትዳር ብቁ ያልሆነ ወንድ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ገልጸዋል። ታቻለ አይደል? ሶስተኛው ማን ነው? ኡሳማ ኢብኑ ዘይድ። ፈንኪሂ ኡሳማ አላት። ኡሳማን ግን አግቢ አላት። እሱ ሴት አይመታምና። አያችሁ አይደል? የማስተዳደርም ችሎታ አለው። ይህ ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም በጥቅሉ መጨረሻ ላይ ምን አሉ? ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ማለት አላህ ዘንድ ለሚስቱ መልካም ሆኖ የተገኘ ነው። እኔ ለሚስቴ በጣም መልካም ነኝ ከሁላችሁም በላይ አሉ። አያችሁ፣ ከአላህ ዘንድ መጽደቅ ከፈለገ አንድ ሰው በእስልምና ለሚስቱ መልካም መሆን አለበት። ይህን ይመስላል። ስለዚህ አንድ ሰው ሚስቱን መምታት ይችላል በእስላም የሚለው ስህተት ነው። ሚስቱን የሚመታ ሰው መጥፎ ሰው ነው ከአላህ ዘንድ። ግን ምንድነው ከተባለ ያጠፋች አይነት ሴትን ነው። ጥፋት ላይ ካያት ባል ኃላፊነት አለበት። ሚስቱ ጥፋት ላይ እያየ ዝም ካላት እንዳውም ይጠየቅበታል ከአላህ ዘንድ። ያ ነው። አሁን ወደ መጽሐፍ ቅዱስ ስንሄድ እንደ መጽሐፍ ቅዱስ አንድ ሴት ልጅ እግዚአብሔር ምን አለ? ሴት ባሏ ከሆነ ሰው ጋር እየተጣላ አይታ ለባሏ ግዛ ያንን ሰው ሄዳ ብልቱን ብትይዘው እጇን ቁረጧት አለ። ሰይፏት። ባልሽ ከሌላ ሰው ጋር እየተጣላ ማገዛት እቺ ማስበሻል እየተገደለ እያየሽ በቃ ዝም ነው ማለት ያለብሽ ይላል እግዚአብሔር። ለባሏ ግዛ የዛን ሰውዬ ብልት ብትይዘው እጇን በሰይፍ ቁረጧት ይላል። ተመልከቱ፣ እጇን ቁረጧት። በእስልምና እንደዛ ይላል? ላ የለም። ለባሏ ብታግዝ እንደዚህ እጇን ቁረጥ ምናምን የለም በፍጹም። አንድ ሁለተኛ፣ ሴት ልጅ ስታገባ ጊዜ ድንግል ካልሆነች ማታ ላይ ያ ባሏ ወስዶ ለሽማግሌ ተናግሮ ወግረው ይግደሏት ይላል። ተመልከቱ፣ ሴት ልጅ ስታገባ ማታ ድንግል ካልሆነች እነሸጊታዋን ድንግል ካልሆናችሁ ስታገቡ ማታ ላይ ትገደላላችሁ፣ በድንጋይ ተወግራችሁ። በእስልምና እንደዛ የሚላለ ላ የለም። ስታገባ ጊዜ ድንግል ካልሆነች ግደላት የሚል የለም በፍጹም። ተወግራ ትገደላለች ግን እንደ ክርስትና። ሁለት ሶስተኛ፣ ሴት ልጅን አቃጥላችሁ ግደሏት ይላል እግዚአብሔር ከነ ህይወቷ። ምን ካደረገች ከተባለ የካህን ልጅ ዝሙት ብትሰራ አባቷን ካህኑን አርክሰዋለችና በእሳት ትቃጠል ይላል። አሰባችሁታል? በእስልምና ሴት ልጅ ትቃጠል የሚላል ላ አይደለም። ሴት ልጅን ህይወት ያለውን ዝንብ ማቃጠል አይቻልም በኢስላም ኃጢአት ነው።
አብዱላህ ብን አባስ ምን አለ? ቃለ ነቢ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ እንዲህ ብለዋል አለ ላ ዩዐዚቡ ቢናር ኢላ ረቡ ናር፣ የእሳት ባለቤት ካልሆነ በስተቀር በእሳት ማንም አካል ሊቀጣ አይገባምና በእሳት ህይወት ያለው ነገር እንዳታቃጥሉ ብለዋል። ሴት ልጅን በእሳት አቃጥላችሁ ግደሉ እያለ እግዚአብሔር አስባችሁታል? ልኩስ ከነ ህይወቷ። ላ ሐውለ ወላ ቁወተ ኢላ ቢላህ። እኔ ወላሂ ለመሳለቅ አይደለም ግን አስቡት እስኪ አምላክ በሴት ልጅ ላይ ይሄን ያክል ጭካኔ። ወንድ ልጅ የካህን ወንድ ልጅ ቢያመነዝር አቃጥልት የሚል የለም እኮ ሴት ልጅ ነው። እግዚአብሔር ምን ይላል? ሴቶችን ግደሏቸው ይላል። ሴቶችን ግደሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴቶችን እንዳትገሉ አሉ። እንዳትገሉ ሴት ልጅን አሉ። እግዚአብሔር ሴትን ግደሉልኝ አለ። በቃ አስባችሁታል? ይሄ ከባድ ነው። አንድ ሴት ልጅ እግዚአብሔር ምን አለ? አንድ ሰው የሆነችን ብላቴና ድንግል የሆነችን ልጅ ድንግሏን ቢወስድባት አለ ድንግሏን ቢወስድባት ያን ሰው እንዲህ አድርጉት ምናምን ሊል እንዳይመስላችሁ። ይሄ ሰው ምንም አይደረግም፣ ጫፉ እንዳይነካ። አንድ ወንድ ድንግልና ያላትን ብላቴና ልጅ ድንግሏን ቢወስድባት 50 የብር ሰቅል ይስጣትና ከዚያ በኋላ ልጅቱንም በዛው ጠቅልሎ ይወሰዳል። ተመልከት። ለልጅቱ አባት ትሄድና ድንግል ያላት ልጅ ከደፈርክ ምንም አትደረግም። ሄደህ በአጥር ዘለቅ ብለህ ለአባቷን አንዴ ልጅህ እንደፈረደብህ ነው እችን 50 የብር ሰቅል እንካ ጣል አድርገለት ልጅቱን በዛውም ትወስዳለህ። ምርቃት ናት። አስባችሁታል? ይሄ በኢስላም አለ። ተደፍራም በዚያውም ያ ሰውዬ እንደፈለገ ይወስዳታል። በቃ የሱ ሚስት ትሆናለች። የሱ ሚስት ትሆናለች። እዚያ ሰውዬ ተደፍረሽ በዚያ በደፈረሽ ሰው እንደገና አግብተሽ እሱን ትኖሪያለሽ ስትባይ አስባችሁታል? ይሄ ሌላ ነገር። ሴቶች እንደ ክርስትና ነፃነት የላቸውም ባላቸው ከሞተ። በጣም የሚያሳዝነው ደግሞ ይሄ ነው። እግዚአብሔር ምን ይላል? ሁለት ወንድማማቾች አብረው እየኖሩ ከሆነ አለ አንዱ አግብቶ እየኖረ ካለ ያን ሰውዬ ቢሞት ሌላ ባል እንድታገባ ወደ ውጭ እንዳትወጣ ለእግዚአብሔር። ታዲያስ የዚያው ወንድሙ ራሱ እዛው እርሷን ያግባትና የውረሳት አለ። ወደ ውጭ እንዳትወጣ ብሏል። እዛው የወርሳት ያለ ሰውዬ ያ ሰውዬ አባጣ ይሁን ጎርባጣ ይሁን አጭር ይሁን ድንቅ እውር ይሁን ምን ይሁን ምን ይሄ ጉዳይ እዛው ሄደሽ ያንን ነው የምታገቢው አለ። ተመልከቱ። እንደ እስልምና እስከተባለ ነፃነት አላት። አላህ ቃል በቃል በቁርአን ላይ ያ አዩሃ ለዚነ አመኑ ላ የሕሉ ለኩም አን ተሪቱ ኒሳአ ከርሃ፣ እናንተ ያመናችሁ ሰዎች ሆይ ሴቶችን አስገድዳችሁ መውረስ አይፈቀድላችሁም አለ። አያችሁ አይደል? ከፈለገች ወጣ ብላ ደስ ያላትን ባል ማግባት ትችላለች። እንደ ክርስትና ላ አትችልም፣ እንዳትወጣ ይላል እግዚአብሔር። ታዲያስ እዛው ገብታ ታግባ አለ። ይህን ህግ የሚገርማችሁ መጽሐፍ ቅዱስ ላይ ተፈጽሟል። ይሁዳ ማግባት አጅር አለው? አጅርስ ምንድን ነው? ማግባት አጅር አለው? ቀላል አጅር አለው። ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁ ፈኢኒ አተዘወጁ ኒሳ هذه سنة الأنبياء فمن رغب عن سنة فليس مني ብለዋል። አግቡ እኛ ነቢያቶች እናግባለንና ነው። ከዚህ ያፈገፈገ ከኔ አይደለም ብለው ተናገሩ። ያ ማለት እየቻለ አቅም እያለው አለማግባት ሰውየው ይህ የሚወቀስበት ነገር ይሆናል። አቅሙ ካለው ማግባቱ መልካም ትውልድን አፍርቶ መሄዱ ቀላል አጅር አለው። ነቢያቶች ሁሉ ያገቡ ነበር። አምላክ የሚወደው አምላክ የደነገገው ነገር ነው ጋብቻ። አምላክ የወደደው ነገር መልካም ነገር ስለሆነ ነው። አምላክ የደነገገው ነገር መልካም ነገር ስለሆነ ነው። አደም ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ብቻ እንዲሆን አልፈለገምና ሚስትን ፈጠረለት። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ እያለ ይናገራል። ከተአምራቶች መካከል ከራሳችሁ ነፍስ ጥንዳችሁን መፍጠር ያለ ከአደም ነፍስ ከጎኑ ሐዋን ፈጠረለት። መልካምን ዘር አፍርቶ ለመሄድ አስቦ ሰውየው አግብቶ እንትን ባለ ቁጥር ማን ነው ከሚስቱ ጋር በኖረ ቁጥር አጅር ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ፈፊ ኩል ቢድዓት ሚንኩም ሰደቃ። ተመልከቱ። በዚህ ነገር ላይ የሌላ እምነት ተከታዮች የሆነ አንድ ሼክ ቪዲዮ ቆርጠው ምናምን ሰውየው ሚስቱን ስለተገናኘ አጅር ያገኛል ሲሉ ጊዜ የወሲብ ሃይማኖት ምናምን እያሉ ጨዋታ ሲጫወቱ ምናምን አይቻለሁኝ። እስኪ ልግለጽላችሁ ነቢ ሰለላሁ ዐለይሂ ወሰለም እንዴት እንደገለጹት ሐዲስ ነው። ፈፊ ኩል ቢድዓት ሚንኩም ሰደቃ አሉ ነቢ ሰለላሁ ዐለይሂ ወሰለም። እያንዳንዳችሁ ባል ከሚስቱ ጋር ግንኙነትን በሚያደርግ ጊዜ ልክ ሰደቃ እንዳደረገ ወይንም ከአላህ ዘንድ ምንዳ ያስገኘዋል ይሄ ነገር አሉ። የነቢይ ሰለላሁ ዐለይሂ ወሰለም ሰሃቦችም ጠየቁ እዚህ ጋር ከይፈ ዛሊከ ያ ረሱለላህ አሐዱና የእቲ ሸህወተሁ ወዩእጀሩ ዐላ ዛሊክ፣
እንዴት ይህ ሊሆን ይችላል? አንተ የአላህ መልእክተኛ አንዳችን የራሱን ስሜት ለማርካት ብሎ ከሚስቱ ጋር ተገናኝቶ ምንዳ ያገኛል በዚህ ማለት ነው ብለው ጠየቋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ጥያቄያቸውን የሰሃቦችን ጥያቄ በጥያቄ በመለሱላቸው በሚገባቸው ምን አሏቸው? አለይሰ ለው ወضዐሁ ፊ አልሐራም የኩኑ ዐለይሂ ዊዝራን አሏቸው። ነቢ ሰለላሁ ዐለይሂ ወሰለም አንድ ባል ከሚስቱ ጋር ከተፈቀደችለት ከሚስቱ ጋር የሚያደርገውን ግንኙነት ካልተፈቀደችለት ሚስቱ ካልሆነች ሴት ጋር ቢያደርገው ኑሮ እንደ ዝሙት እንደ ኃጢአት ይቆጠርበት ነበር አይደል አሏቸው። በላ ያ ረሱላህ አሉ። አዎ እርሱም አንተ የአላህ መልእክተኛ አሉ። ስለዚህ ይሄን የሐራሙን ግንኙነት ሸሽቶ ሰውየው አምላክ በፈቀደው ሕግና ስርዓት ያንን በመፈጸሙ ደግሞ ምንዳን ያገኛል በአንጻሩ ማለት ነው ብለው ገለጹላቸው። አንድ ሰው እየሰረቀ ከሆነ ከመስረቄ ለምን ወደ አምላኬ ንስሐ አላደርግም ብሎት ንስሐ አድርጎ በጥሩ አምላክ በፈቀደው መንገድ ሲሳይድ ቢፈልግ ይሄ ሰውዬ በመስረቁ ኃጢአት እንደሚጻፍበት ሁሉ አምላክ በፈቀደው መንገድ በመስራቱ ደግሞ ምንዳን ያገኛል። ያ ማለት ነው፣ ሌላ አይደለም። ታቻለ አይደለ? ስለክ እንዲሁ ሰውየው ከእንዲህ አይነት ዝሙት ላይ እንዳልወድቅ ሰይጣናዊ መንገድ ላይ እንዳልወድቅ ብሎ የዝሙትን መንገድ ተጠንቅቆ ሰውየው አምላክ በፈቀደው ሕግና ስርዓት ሂዶ ቢያገባ አምላክ በነቢያት በኩል የደረገገው ነገር ነው። ጋብቻ መልካም ነገር ነው። ያንን ነገር ቢያደርግ ምንዳ ያገኛል እያሉ ነው ነቢ ሰለላሁ ዐለይሂ ወሰለም። ቦታቸዋል። ይበልጥ ደግሞ ጨምርበት በዚያ ላይ መልካም ልጅን አፍርቼ ያ መልካም ልጄ ደግሞ አምላክን የሚገዛ ሲሆን ጊዜ ይበልጥ የአምላክን ሕግና ስርዓት ለትውልድ የሚያስተላልፍ ተምሮ ሲሆን ጊዜ ይሄ መልካም ነገር አስገኘ ማለት አይደለም። በአንተ ባደረከው ግንኙነት የተፈጠረው መልካም ልጅ ያ ነው። ለዚህ ነው ነቢያቶች መልካም ልጆችን አፍርተው ሲሄዱ ጊዜ እነዚያ ደግሞ መልካምን ሲሰሩ መልካም ሆነ። ከዚህ አንጻር እንጂ ሌላ አይደለም። እሺ ይሰማችሁ ስምዐን ከላሚ